አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንኳን ወደዚህ ቻናል በሰላም መጣችሁ። እኔ ዛሃቡ ጀማል ነኝ። ቤቱ ደግሞ ዛሃብ ፐርስፔክቲቭ ነው። እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ የምናወራው ስለ በጣም ሰሞኑን እህታችን ሀና እንግዲህ እንደሚታወቀው በጣም በሚያሳዝን ሁኔታ ኢቃማ ለማውጣት ሄዳ በዛው እስካሁን ድረስ ጭቅጭቅ ላይ ያለ ነገር ያልታወቀ ነገር ሞታለች ወይስ ታግታ ነው የሚል ላይ ነን። አላህ እውነት አድርጎት በህይወት ኖራ እንድትገኝ ምኞቴ ነው። ነገር ግን አንድ እኔ ነገሮችን ሳይ ማስተላለፍ የፈለኩት መልእክት በባህር መጥታችሁ የምታውቁ በባህር የመጣችሁ ሰዎች የመንገድን ሁኔታ ታውቁታላችሁ እና አብረዋት የሄዱትን ሰዎች እንዴት እሷን ማዳን አቃታችሁን ምናምን እያላችሁ አብረዋት የሄዱትን ሰዎች ተጠያቂ በቃ ብቻ ለምን እሷን አላዳናችሁም የሚል እንትን አስተያየትና እነሱን ተጠያቂ ለማድረግ የሚካሄድበት መንገድ ልክ መስሎ ስላልታየኝ ነው። ምክንያቱም ይታወቃል መንገድ ላይ የሚሞት አለ፣ የሚደክም አለ፣ የሚደፈር አለ፣ የተለያየ ነገር ይደርስብናል። ግን ያንን ነገር የሚያደርጉት አንደኛ አላህ ካመጣብን፣ አዎ መሞት አለ፣ መድከም አለ፣ መደፈር አለ፣ በዛ ላይ በመሳሪያ መመታት ወዘተ አለ። በሁለተኛ ደረጃ ደግሞ ደላሎች ወይም ደግሞ እዛ መንገድ ላይ የሚሰሩት ሰራተኞች እንደፈለጋቸው ናቸው። መንገደኛ አይደለም የሆነች አብራ ስለሄደች ብቻ የሆነችን ሴት እህቱ ብትሆን ሚስቱ ብትሆን እንኳን ወንድነት የማይሰራበት ቦታ ነው እና ትንሽ እኔ እየፈረድኩ አይደለም። ጀስት የሚያውቁት መረጃ ነገር ካለ እንዲናገሩ የተወሰነ ማጨናነቁ መጠየቁ አሪፍ ሆኖ ሳለ ሙሉ ለሙሉ ግን እንዴት አብራችሁ የሄደችን ልጅ ማዳን አቃታችሁ? ለምን ተደፈረች? ለምን ሞተች? የሚለው ነገር የሚያስኬድ አይደለም ማለት ነው። እኔ በጣም ሄዌ የተናገረችውን ሀሳብ ደግሞ ሼር አደርግላችኋለሁ። በጣም ነው የተመቸኝ። ልጅቷ እንድትገኝ ምኞቴ ነው። አላህ ያስገኛት እና ደግሞ የሄደችበት መንገድ ደላሎችም ምናምን እንደሞተች እርግጠኛ ሞታ ከሆነ እንደሞተች እርግጠኛ ለመሆን ብዙ መንገድ ርቀት ቢኬድ የማበረታታው ነገር ነው። ካለችም ደግሞ የምትገኝበትን መንገድ በስነ ስርዓቱ በትክክለኛው መንገድ ቢኬድ የማበረታታው ነገር ነው። ግን እነዚህ አብረዋት የሄዱ ሰዎችን ወንድ አይደላችሁ ወይ ምናምን እያሉ ማጨናነቁ የማላበረታታው ነገር ነው። ቢካዝ መንገድ ላይ የታወቀ ነው፣ ወንድነት አይሰራም። የሆነ ሰው መሳሪያ ይዞ በቦክስ ልትገጥሙት አትችሉም። ቤቱ ነው፣ በእጁ ነው ሁሉ ነገር፣ የእሱ ነው ሁሉ ነገር እና አይደለም አንድ አብራን የሄደች የሀገር ልጅ ምናምን እህትን፣ ሚስትን፣ ወንድምን ራሱ አሳልፎ የሚሰጥ በዚህ ሰዓት በጣም ሬር ነው ማለት ነው። ሁሉም አላማ ኖሯቸው ነው የሄዱት። ሁሉም አላማቸው እንዲሳካ ነው የሚያደርጉት። ሊያግዟት የሚችሉት ነገር ሲደክማት መደገፍ፣ ሲርባት የቻሉትን ያገኙትን አብረው ማቋረስ፣ መብላት፣ መጠጣት፣ መደጋገፍ እንጂ ከፈጣሪ የመጣን ወይም ደግሞ እዛ ጋር ደላሎች ፈራጅ ቆራጭ የሆኑ ሰዎች የሚያመጡትን ነገር የነሱ የበላይ መሆን አይችሉም። አብራችሁ ያው ትረዱኛላችሁ ብዬ አስባለሁኝ። በባህር መጥታችሁ የምታውቁ ሰዎች ታውቁታላችሁ መንገዱን። የዛሬ ቪዲዮ ይሄን ይመስል ነበር። እናንተስ ምን ትላላችሁ?